ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ለመንጃ ፍቃድ ተማሪዎች 100% የጽሁፍም የተግባርም ፈተናዎች እንድታልፉ የሚያግዛችሁን አንድ ሐሳብ ይዤላችሁ መጥቻለሁ። ታዲያ ይህ ሐሳብ ምንም ጊዜ መመደብን የማይጠይቅ መሆኑ ደግሞ ወሳኝ መፍትሄ ያስብለዋል። ምንድነው ካላችሁኝ እስከ ፍጻሜው አብራችሁን ከቆያችሁ መልሱን ታገኙታላችሁ። ለሜክ ሚዲያ አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ትጀምሩ ዘንድ በአክብሮት እጠይቃለሁ። ቀጥታ ወደ ቪዲዮ። በዚህ ቪዲዮ ላይ የአፕሊኬሽኖችን አይነትና ተሳትፎ ከአጠቃቀም ዘዴያቸው ጋር ቅመም አድርገን እንመለከታለን። ምንም ጊዜ ሳትመድቡ ማለትም በታክሲ ውስጥ ስትጓዙ የሚባክኑትን ደቂቃዎች ወይም ደግሞ ሻይ ቡና ስትሉ የሚነጉዱትን ደቂቃዎች ከሰው ጋር እያወራችሁ እንኳ ድንገት ዝም ስትሉ ሂደታቸውን ጠብቀው የሚጓዙትን ሰከንዶች ብቻ በመጠቀም የመንጃ ፍቃድ ትምህርታችሁን በአግባቡ እንድትጨርሱ የሚያስችሏችሁ ስለሆነ ነው። ለዚህ ደግሞ የሚያስፈልጋችሁ ስልክ ብቻ ነው። እመኑ፣ ታውቁታላችሁ፣ ግን ደግሞ በዚህ መንገድ ተግብራችሁ ታጣውቁ። ካወቃችሁም በእርግጠኝነት በትክክል ጠቅሟችኋል። ለአንድ ወር ብቻ ይህንን በትክክል ያደረገ ሰው ሙያውን በትክክል እንደጠበቀ ያለምንም እጅ መንሻ ያለ ጥርጥር ትምህርቱን በብቃት ያጠናቅቃል። አብራችሁን ቆዩ። አንደኛ፣ የቲዮሪ ትምህርቶችን የሚያስተምሩ አፕሊኬሽኖችን መጠቀም። ድራይቪንግ ላይሰንስ አፕስ። እንዴ ይህንማ እናውቀው የለ እንዴ እንዳትሉ፣ ይልቁንስ ከማብራሪያው በኋላ አዎ በትክክል ተጠቅሜበታለሁ የሚል ካለ እኔ እሱን አደንቀዋለሁ። እነዚህን አፖች ከፕሌይ ስቶር ወይም ከአፕ ስቶር ሄዳችሁ ድራይቪንግ ቲዮሪ ብላችሁ ሰርች ብታደርጉ በብዙ አማራጭ ማግኘት ትችላላችሁ። ምን የተለየ ጠቀሜታ አላቸው ካላችሁኝ ደግሞ እንደሚከተለው እንመልከታቸው። አንደኛ፣ የመንገድ ላይ የትራፊክ ወይም ደግሞ የትራንስፖርት ህጎችን ያስተምራሉ፣ ይተነትናሉ፣ ይፈትናሉ። ይህ ማለት በመንገድ ላይ በምትጓዙበት ጊዜ የመንገድ ህግና ስርዓትን፣ የትራፊክ ፖሊሲ እጅ ምልክትና ስርዓትን እንዲሁም ደግሞ ጠቅላላ የትራንስፖርት ህግን በደንብ አድርገው ያስተምሯችኋል፣ ይፈትኗችኋል። ሁለተኛ፣ የሥነ ምግባር ትምህርቶችን ያስጨብጣሉ፣ ይፈትናሉ። አንድ አሽከርካሪ ትምህርቱን በሚያከናውንበት ጊዜ ከቴክኒክ በተጨማሪ የሥነ ምግባር ትምህርቶችን ይማራል። ታዲያ እነዚህንም ቲዮሪቲካሊ አብራርተው ያሳያችኋል ማለት ነው። የመንገድ ዳር ምልክቶችን በግልጽ ያስተዋውቃሉ፣ ይፈትናሉ። እነዚህ የመንገድ ዳር ምልክቶች በእያንዳንዱ መንገድ ዳርና ዳር የሚተከሉ ሲሆኑ በምስል መልእክት የሚያስተላልፉ እንደሆኑ ይታወቃል። ታዲያ ከነ ምልክቶቻቸው ከነ ቀለሞቻቸው ብትን አድርገው ያሳያችኋል። አራተኛ፣ በተለያዩ ሁኔታዎች ውስጥ ቅድሚያ ሊሰጡ የሚገባቸውን ድርጊቶች ከተለያዩ ክስተቶች ጋር እያነጻጸሩ ያቀርባሉ። እንግዲህ ወደ ተግባር በምትሄዱበት ጊዜ የተለያዩ ድርጊቶች እንደሚያጋጥሟችሁ ይታወቃል። ታዲያ ለየትኛው ቅድሚያ መስጠት እንዳለባችሁ በእነዚህ አፕሊኬሽኖች ውስጥ በደንብ ተብራርቶ ታገኙታላችሁ። ከቀላል እስከ ከባድ፣ ከሎካል እስከ ዓለም አቀፍ ድረስ አድማሳቸውን እንደ ፍላጎታችሁ መወሰን እንድትችሉ ያደርጓችኋል። በራሳችሁ ፍላጎት ከሲምፕል እስከ ከፍተኛ ወይም ደግሞ እስከ ከባድ ድረስ መማር፣ መጠየቅ፣ መፈተን ትችላላችሁ ማለት ነው። ስድስተኛ፣ በፈተና በምልክት ወይም ደግሞ በማብራሪያ መልክ እንደ ፍላጎታችሁ መጠቀም ትችላላችሁ። በፈተና መልክ ይዘጋጃሉ፣ ትመልሳላችሁ። በምልክት ይቀርባሉ፣ ትመልሳላችሁ። ጥያቄውን ከሳታችሁት ደግሞ ማብራሪያዎችን በማየት እጅግ ተጠቃሚ መሆን ትችላላችሁ ማለት ነው። ታዲያ እነዚህን አፖች አወርዳችሁ ስትጠቀሙ ቲዮሪቲካል ዕውቀታችሁን በትርፍ ጊዜያችሁ ብቻ ማስተካከል ትችላላችሁ። ስለዚህ ቲዮሪቲካሊ ተፈትኖ መውደቅ አይኖርም ማለት ነው። ሁለተኛው፣ የሲሙሌሽን አፖችን መጠቀም ወይም ደግሞ ድራይቪንግ ሲሙሌሽን አፕስ የምንላቸው ናቸው። እነዚህ ከአደጋ ነፃ የሆነ የቨርቹዋል ልምምድን የምናደርግባቸው ናቸው። እንደ ዕድል ሆኖ የምትማሩበት ማሰልጠኛ ውስጥ ሲሙሌተር የሚጠቀሙ ከሆነ በሱ መለማመድ፣ ካልሆነ ደግሞ ሲሙሌተር አፖችን አውርዶ መጠቀም እጅግ ጠቃሚ ነው። የተግባር ልምምድ ላይ ዋናው ችግሩ ምን ማድረግ እንዳለብን አለማወቅ ሳይሆን ድርጊቶችን በተገቢው ጊዜ አለመፈጸም ነው። የአንድ ቲዮሪ በትክክል የተማረ ሰውና ልምድ ያለው ሹፌር መሰረታዊ ልዩነታቸው ያለው ድርጊቱን አይተው ማድረግ ያለባቸውን ወስነው ድርጊቱን እስከሚፈጽሙበት ድረስ ያለው ግብረ መልስ የሚሰጥበት የጊዜ ርዝመት ላይ ነው። በእርግጥ እያንዳንዱን የተሽከርካሪ ክፍል በትክክል መጠቀም መቻልም መዘንጋት የሌለበት ጉዳይ ነው። ለምሳሌ ሁለት ሰዎችን በከፍተኛ ፍጥነት እየተጓዛችሁ ሳለ ማርሽ መቀየር ብትፈልጉ ምን ታደርጋላችሁ ብላችሁ ብትጠይቋቸው ሁለቱም መጀመሪያ በፍሬን ተሽከርካሪውን ትንሽ በረድ እናደርገዋል። ከዛ ፍሪሲዮን ፔዳሉን በደንብ ተጭነን በመያዝ ማርሽ እንቀይራለን።
ሪስ ወይም ፔዳሉን ግማሽ በመልቀቅ የቀኝ እግራችን የነዳጅ ፔዳል ላይ ጣል እናደርገዋለን። ከዛ ፍሪሲዮን ፔዳሉን እየለቀቅ የነዳጅ ፔዳሉን እንረግጣለን ይሏቸዋል። ሁለቱም እንደዚህ ቢመልሱም በተግባር ግን ጉዳዩን ለመረዳት አእምሯቸው ትዕዛዝ ለማስተላለፍ፣ አካሎቻቸው ደግሞ ድርጊቶችን ለመፈጸም የሚወስዱት ጊዜ በእጅጉ ይለያያል። ታዲያ ይህንን ጊዜ ለማሳጠር ወይም በፍጥነት ግብረ መልስ ለመስጠት ትክክለኛው መፍትሄ ልምምድ ማድረግ ነው። ልምምዱ ደግሞ አፖችን ከመጠቀም ቢጀምር አእምሯችሁ ለተለያዩ ክስተቶች ምን አይነት መልስ መስጠት እንዳለበትና በምን ያህል ፍጥነት ውሳኔ ማስተላለፍ እንዳለበት በትክክል ያላደጋ ይማራል። እነዚህን ሲሙሌሽን አፖች ስትጠቀሙ የምታገኟቸውን ጥቅሞች ስንመለከት ደግሞ አንደኛ የተለያዩ ክስተቶችን ከነ አደራረጋቸው ያስተምሯቸዋል። ለምሳሌ ተሽከርካሪ እንዴት ማቆም እንዳለብን፣ በሃይዌይ ላይ እንዴት መንዳት እንደምንችል፣ እንዲሁም ደግሞ ድንገተኛ አደጋን እንዴት መመለስ እንዳለብን ያስተምራሉ። ሁለተኛ በችሎታችን ላይ ተመስርተው ፊድባክ ወይም ደግሞ አስተያየቶችን ስለሚሰጡ ራሳችንን ለመገምገም ያግዛሉ። ሶስተኛ ከቀላል እስከ ከባድ ድረስ ደረጃ በደረጃ በመጓዝ ከእኛ እድገትና ችሎታ ጋር አብረው በመሄድ አይረሴ ልምድን ያለማምዳሉ። እንግዲህ እነዚህን ስንጠቀም ከቀላል ተነስተን የኛ ችሎታ እየጨመረ በሄደ ቁጥር የነሱን የክብደት መጠን በመጨመር ልክ ጌም ላይ እንደምናደርገው የራሳችንን ችሎታ ማጠንከር ወይም ደግሞ ማሳደግ የምንችልባቸው ናቸው ማለት ነው። ስለዚህ የአእምሯችንን ፍጥነት በእጅጉ ስለሚያሳድጉ እነዚህን መጠቀም እጅግ በጣም ተገቢ ነው ማለት ነው። በሶስተኛና በአራተኛ ደረጃ የምንመለከታቸው ደግሞ በሀገራችን እምብዛም የማይተገበሩ ቢሆኑም እንደ ሐሳብ እንመለከታቸዋለን። ሶስተኛ የመኪና ለረዳት አፖችን ወይም ደግሞ ኢንካር ድራይቪንግ አሲስታንት አፖችን መጠቀም ማለት ነው። እነዚህ አፖች ዝምድናን ወይም ኢንተግሬሽን የሚጠይቁ ሲሆኑ በእውኑ የተግባር ልምምድ ጊዜ የምንጠቀምባቸው ናቸው። ታዲያ የእነዚህን ጥቅሞች ስንመለከት በተግባር ስናሽከረክር ስለ መሪ አጠቃቀማችን፣ ስለ ፍጥነታችን፣ ስለ አቋቋማችን ወዘተ አስተያየት ወይም ደግሞ መረጃ የሚሰጡ ናቸው። ከዚህ በተጨማሪም መንገዳችንን በደንብ አድርገው የሚመሩ ሆኖ እናገኛቸዋለን። ሌላም ካላችሁ ደግሞ መረጃዎችን ይመዘግባሉ እንዲሁም ደግሞ ይተነትናሉ ማለት ነው። ታዲያ እነዚህ አፖች አንድ ችግር አለባቸው። ይህም እንደ ሀገር የተገደቡ እንደ ዲቫይስም የተወሰኑ ሆነው እናገኛቸዋለን። ይህ ዋናና መሰረታዊ ችግራቸው ሲሆን በሀገራችን የመተግበር ሂደታቸውም እምብዛም ሆኖ እናገኘዋለን። አራተኛ ደረጃ የምንመለከተው የመንገድ ዳር ምልክት ተርጓሚ አፖችን መጠቀም ነው፣ ወይም ደግሞ ሮድ ሳይን ሪኮግኒሽን አፕስ እንላቸዋለን። እነዚህ የመንገድ ዳር ምልክቶችን የመለየትና የመረዳት አቅምን ለማሻሻል የሚያግዙ ወይም ደግሞ የሚጠቅሙ ናቸው። እነዚህ አፖች ምስልን በማንሳትና በመረዳት ያብራራሉ፣ ይተነትናሉ። የፍጥነት መወሰኛ ምልክቶችን በመገንዘብ ስለ ፍጥነት መረጃ ይሰጣሉ። የማይቀደምባቸውን ቦታዎችም ይናገራሉ፣ ያስተዋውቃሉ። ታዲያ እነዚህ አፖች በተለያዩ ሁኔታዎች ተጽዕኖ ይደርስባቸዋል። ይህም ማለት በትክክል እንዲሰሩ የማያደርጓቸው ሁኔታዎች አሉ ማለት ነው። ለምሳሌ ስንመለከት የአካባቢ ሁኔታና የብርሃን መጠኑ ተጽዕኖ ያሳድርባቸዋል። የዝናብ መጥረጊያችን ንጽህና ወይም ደግሞ ከፊት ለፊት ያለው መስታወትም እንዲሁ ተጽዕኖ የሚያሳድርባቸው ሆኖ እናገኘዋለን። ከዚህ በተጨማሪ የስልካችን አቀማመጥም በእነዚህ አፖች ላይ ከፍተኛ የሆነ ተጽዕኖ የሚያሳድር ሆኖ እናገኘዋለን። እንግዲህ እነዚህ አራቶቹ ለዛሬ ያስኩላችሁ እጅግ ወሳኝ የሆኑ መፍትሄዎች ናቸው ማለት ነው። ታዲያ ቪዲዮውን ከወደዳችሁትና እስካሁን ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ ታደርጉ ዘንድ በድጋሚ በአክብሮት እጠይቃለሁ። በሌላ ቪዲዮ ዳግም እስከምንገናኝ ድረስ መቼም የትም በምንም አይነት ሁኔታ ውስጥ ብንሆን መልካሙን እናስብ እያልኩ ቸር ሰንብቱ እላለሁ። ሰናይ ጊዜ